ታዋቂ ሰሃባ የነብዩ አለይሂ ሰላቱ ሰላም የቅርብ ወዳጅ ነው። ሐንዘላ ገና ወጣት ነው። የኡሁድ ጦርነት ሊደረግ ወቅቱ ሲቀርብ ሐንዘላ ጫጉላ ውስጥ እየገባ ነበር። ትዳር እየመሰረተ ነበር። በዛ ምሽት ሚስቱ ጋር ጫጉላ ቤት እንደገባ ጥሪ ተደረገ። ያ ኸይለላህ እርከቢ፣ አንቺ የአላህ በቅሎ ተሳፈሪ ተባለች። የጦርነት ጥሪ ነው ይሄ። በዛ ነው ወንድሜ ሰማር እንዳለው ሮንዶች የሚያስሱ ነበረ። ቁረይሾች እየመጡ መሆኑ ደረሱት። ነብዩም ለጂሃድ ሰሃባውን ጠሩ። ሐንዘላ ባለቤቱ ጋር እንደተጋደመ ጥሪውን ሲሰማ የጀናዛ ትጥበት እንኳን አላረገም። ልብ ብላችኋል። በቂ ዑዝር ነበረው አይደል? ዛሬ ነው ያገባ ሚስቱ ጋር ነው ያለው። እንደው ደግሞ ትንሽ እዛ ቴምሩን እየበላ የጦርነቱን ክስተት ቤቱ ማዳመጥ ነበረበት አይደለም? በጭራሽ ብድግ አለ። ሐንዘላ ጦርነቱ ውስጥ ገባ። በኃይለኛው ተፋለመ። ወደፊት መሄዱ የምታውቁት አቡ ሱፊያን ጋር ተገናኘ። የጦሩ ጀነራል የሀገሪቱ መሪ ጋር አለው አቡ ሱፊያንን ሊገል ሲል አሰድ ኢብኑ ዙራራ የሚባል አንድ ከሃዲ መጥቶ ከጀርባ በሰይፍ ወረደበት። ሐንዘላ እዛ ቦታ ላይ ተሰዋ። ነብዩ አለይሂ ሰላቱ ሰላም ግን ምን አሉ? እኔ ሐንዘላን መላእክት ከወርቅና ከነሐስ በሆነ ዕቃ ሲያጥቡት ሻወር አይቻለው፣ ፈልጉታል። ሲፈልጉት አካባቢ ውሃ በሌለበት ቦታ ሐንዘላ ራሱ ሰውነቱ ውሃ ያረግፍ ነበር። የአላህ መልእክተኛ አግኝተነዋል ሐንዘላን አሉ። እንዴት ሊያጥቡት ቻሉ? እንደምታውቁት ሸሂዶች አይታጠቡም፣ አይከፈኑም። ግልጽ ነው አይደል? በአላህ መንገድ ነው የተሰዉት። እንዴት ሊታጠብ ቻለ? ሚስቱን ጠይቋት አሉ ነብዩ አለይሂ ሰላቱ ሰላም።